በኦሪቱ ሕግ ወንድ ልጅ በተወለደ በስምንተኛው ቀን እንዲገረዝ ትእዛዝ ተሰጥቷል። በኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 ላይ ወንድ ልጅ የወለደች ሴት በወለደችው በስምንተኛው ቀን ልጁ ከስጋው ሸለፈት ይገረዝ ተብሎ ታዟል። ዘሌዋውያን 12 ቁጥር 3 ጀምሮ ለጊዜው በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ የተሰጠ ሕግ ነበረ። አምላካችን ኢየሱስ ክርስቶስ ራሱ ሕግ ይባላል። ሕገ ልቡና ለሰው ልጆች የሰጠ እሱ፣ ሕገ ኦሪትን የሰጠ እሱ፣ ሕገ ወንጌልን የሰራ እሱ ነው። ምንም ሕግ ቢባል የሕግ ባለቤት የሕግ ምንጭም ቢሆን ሕግን የሰራና የሰጠ እሱም ቢሆን ከሕግ በላይ ሆኖ አልተመላለሰም። ከሕግ በታች ሆኖ ተመላለሰ። በኦሪቱ ሕግ ወንዶች ሁሉ በስምንተኛው ቀን ይገረዙ ተብሎ ስለታዘዘ ይህንን ሕግ ሊፈጽም በሞግዚት ወደ ቤተ ግዝረት ተወሰደ። በስምንተኛው ቀን በዚያን ጊዜ ነው የሚገርዘው ሰው ይላል መላጩን ይዞ ሲቀርብ መላጩ በእጁ ላይ እንደ ሰም ቀለጠ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት ተገረዘ፣ ስለት ሳይነካው። ክብር ለአምላካችን ለእግዚአብሔር። በተአምራት ተገረዘ፣ ምላጭ ሳያርፍበት፣ ደሙ ሳይፈስ፣ ስጋው ሳይቆረስ። ስለምን ቢሉ ከዕለተ ዓርብ አስቀድሞ ደሙ አይፈስም፣ ስጋው አይቆረስም። በተአምራት ተገረዘ። በግዝረት ቀን ስም ማውጣት የተለመደ ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቧል። መጥምቀ መለኮት ቅዱስ ዮሐንስ ተብሎ የተጠራው በተወለደ በስምንተኛው ቀን በተገረዘበት ዕለት ነው። እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በስምንተኛው ቀን በቤተ ግዝረት እንዲህ ተብሎ ስሙ ተጠራ። ገና በማህፀን ሳይጸነስ ነው የሚለው። በመልአኩ እንደተባለ። በማን እንደተባለ? በመልአኩ እንደተባለ። መልአኩ ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም እንዳላት እንደነገራት በመልአኩ እንደተባለ ማለት ነው። ስሙ ኢየሱስ ተብሎ ተጠራ ይላል። ስሙን ኢየሱስ ብሎ ያወጀው በቤተ ግዝረት አረጋዊው ቅዱስ ዮሴፍ። ለምን? የተለመደ ነው። ስም የሚያወጣው አባት ነው። አባት ስም ያወጣል። የተለመደ ነው። ይሄ ትዝ ይላችኋል። አንድ ታሪክ ላንሳ። መጥምቀ መለኮት ቅዱስ ዮሐንስ በተወለደ በስምንተኛው ቀን ስም ሊወጣለት ባለ ጊዜ ዘመዶቿ ብዙ አሉ። ቅድስት ኤልሳቤጥ ስትጠየቅ ማን ትያለሽ አሏት። ዮሐንስ ይባላለች። ማን ይባላለች? ዮሐንስ ይባላለች። ከዚያ የእሷን ስም ተቀብለው አላጸደቁም። ምን አሉ? ዘካርያስ አባቱ ምን ይላል አሉ። ምን ይላሉ አበው? ምንም ሴት ብታውቅ በወንድ ያልቅ ይላሉ። እና አባት ነው የሚያጸናው፣ አባወራ ነው የሚያጸናው። እና ካህኑ ዘካርያስ ምን እንደሚል ተጠየቀ። ያን ጊዜ ዲዳ ነው፣ አንደበቱ ተይዟል፣ መናገር አይችልም። ስሙ ማን ይባል ብለው በምልክት ጠየቁት ነው የሚለው። እዚያ ብራና ለመነ እና መጽሐፍ ጀመረ ይላል። ዮሐንስ እያለ ሲጽፍ አንደበቱ ተፈታ፣ ምላሱም ተፈታና አንደበቱ ተከፍቶ መናገር ጀመረ። ክብር ለአምላካችን። ወንጌላዊው ቅዱስ ሉቃስ እንዲህ አድርጎ ይህንን
እንደመዘገበው የሉቃስ ወንጌል ምዕራፍ 1 ከቁጥር 59 ጀምሮ መመልከት ይቻላል። በስምንተኛው ቀን ሕፃኑን ሊገርዙት መጡ። የተለመደ ነው። በአባቱም ስም ዘካርያስ ሊሉት ወደዱ ዘመዶች፣ ቤተሰቦች። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። መንፈስ ቅዱስ ገልጦላት ያደረባት መንፈስ ቅዱስ። እንግዲህ ያው ቅዱስ ገብርኤል ነው ለካህኑ ለዘካርያስ የነገረው ያበሰረው ቤተ መቅደስ። እነሆ ጸሎት ተሰምቶልሃልና አትፍራ፣ ደስ ይበልህ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ብሎ የነገረው ቅዱስ ገብርኤል ለካህኑ ለዘካርያስ ነው ቤተ መቅደስ። የሚገርም ነው። ነገር ግን ለቅድስት ኤልሳቤጥ መንፈስ ቅዱስ ገልጦላታልና ስሙ ዮሐንስ ይባላል። እንግዲህ ካህኑ ዘካርያስና ቅድስት ኤልሳቤጥ ከዛ በፊት አልተመካከሩም። ያንን የብስራት ቃል ያን የምስራች ቃል ከሰማ በኋላ ካህኑ ዘካርያስ ወደ ቤቱ ሲመለስ ከቤተ መቅደስ ሲወጣ ዲዳ ሆኖ ነው የወጣው። መንፈስ ቅዱስ ስለገለጠላት ዮሐንስ ይባላል። እነርሱም ከወገንሽ ማንም በዚህ ስም አልተጠራምና አይሆንም ብለው ከለከሏት ነው። ከዚያ ካህኑ ዘካርያስን ሲጠይቁት ግን ልክ እንደተመካከሩ የመንፈስ ቅዱስ ሥራ ስለሆነ ማለት ዮሐንስ ብሎ ጻፈ ነው። ያን ጊዜ ነው አንደበቱ የተከፈተው፣ ምላሱ የተፈታው፣ እግዚአብሔርንም ያመሰግን። እንደዚሁ አረጋዊ ቅዱስ ዮሴፍ ስሙን ኢየሱስ ብሎ ጠራው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክም ስሙን ኢየሱስ አለችው። በአዋጅ በቤተ ግዝረት ለነበሩት በሙሉ ይሄ ታወጀ፣ ስሙ ኢየሱስ ተብሎ ተጠራ ያልነው ስንነሳ ለዚህ ርዕሳችን የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ይሄ ኃይለ ቃል ተመዝግቧል። ስሙንም ኢየሱስ አለው ይላል። ማን? አረጋዊ ቅዱስ ዮሴፍ። መቼ? ቅድስተ ቅዱሳን ድንግል ማርያም ኢየሱስ ክርስቶስን ከወለደችው በኋላ በተወለደ በስምንተኛው ቀን ስሙ ኢየሱስ ብሎ ጠራው ማለት ነው። እንግዲህ ይሄንን ስም በመጀመሪያ የነገረን ብርሃናዊው እሳታዊው ሰማያዊው መልአክ ሊቀ መላእክት ቅዱስ ገብርኤል ነው። ይህን ማስተዋል ያስፈልጋል። ይሄ ስም ለቅድስተ ቅዱሳን ለድንግል ማርያም ተነገረ፣ ለአረጋዊ ለቅዱስ ዮሴፍ ተነገረ፣ ለእረኞች ተነገረ። ከዛ በቤተ ግዝረት ታወጀ። አንዳንድ ሰዎች ባለማወቅ ይሄንን ስም ለመናፍቃን ይሰጣሉ። ለተጠራጣሪዎች፣ ለሐሰተኞች፣ ለካህዲዎች፣ የአምልኮት መልክ ላላቸው ኃይሉን ግን ለካዱት የሚሰጡ ሰዎች አሉ። ይሄ ስህተት ነው ማለት እነሱ ሰጣቸው። ይሄንን ስም የነገረን የእግዚአብሔር መልአክ ቅዱስ ገብርኤል ነው። እንዳንሳሳት። ዛሬ አስቸጋሪ ነው። አንዳንድ ጊዜ ባለማወቅ እኮ ችግር እኮ አለ። እንዳንሳሳት ወገኖች፣ ይሄ የመጀመሪያው ነገር ነው። በዚህ ስም ምን አገኘን? በዚህ ስምስ ምን እናገኛለን? ይሄን ደግሞ እንዘረዝራለን። በጣም ብዙ ነገሮችን አግኝተናል፣ እናገኛለን በዚህ ስም። በመጀመሪያ በዚህ ስም ምን አገኘን? ምን እናገኛለን ስንል ይሄ ስም የዳንበትና የምንድንበት ስም ነው። ምንድን ያልነው ስንነሳ ቀደም ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ይሄ ስሙ ራሱ መድኃኒት ነው፣ አዳኝ ነው፣ መቤዙ ነው። ስለዚህ የዳንበት ስም ነው፣ የምንድንበትም ስም ነው። ከምንድን ነው የዳንነው? ከመርገመ ሥጋ ከመርገመ ነፍስ የዳንበት ስም ነው። ከሞተ ሥጋ ከሞተ ነፍስ የዳንበት ስም ነው። ከርደተ መቃብር ከርደተ ሲኦል የዳንበት ስም ነው። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ፣ የሞት ሞት ተፈርዶብን ነበረ። ማንም ከዚህ ሊያድነን አልተቻለውም። በብሉይ ኪዳን ብዙ የእህል መስዋዕት ተሰውቷል፣ ግን አልዳንም።
የዕጣን መስዋዕት የሚቃጠል የዕጣን መስዋዕት ቀርቧል። ያላዳነንም ብዙ እንስሳት ተሰውተዋል። ብዙ ፍሪዳዎች፣ ወይፈኖች፣ ጊደሮች፣ ጠቦቶች፣ አውራ ፍየሎች፣ ርግቦች ተሰውተዋል። ስብ በማጤስ ደም በማፍሰስ በዚያ የሞት አገልግሎት አልዳንም። በአዳምና በሔዋን ምክንያት ከመጣብን ኃጢአት፣ ከመጣብን ሞት፣ ከመጣብን ፍዳ ኩነኔ አላዳንንም። ያ መስዋዕት ምን ይሄ ብቻ። አባቶቻችን በየዘመናቱ ስለ አምላካችን ስለ እግዚአብሔር ስም ብለው፣ ስለ አምላካችን ስለ እግዚአብሔር ቃል ብለው፣ ስለ ጽድቅ ብለው ስጋቸውን ቆረሱ፣ ደማቸውን አፈሰሱ፣ አጥንታቸውን ከሰከሱ፣ እስከ ሞት ድረስ መስዋዕት ሆነው ቀረቡ። እንኳን ሌሎቹን ራሳቸውንም በአዳምና በሔዋን ምክንያት ከመጣ መርገምና ፍዳ ማዳን አልተቻላቸውም። ይሄ የተቻለው ለወልደ አብ፣ ለወልደ ማርያም፣ ለወልድ ዋሂድ፣ ለስግው ቃል በተዋሂዶ ለከበረው ሰው ለሆነው አምላክ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ይግባው ለሱ ብቻ ነው። የዚህ ነው ስሙ ኢየሱስ ተብሎ የተጠራው። እንግዲያውማ በተለያዩ አይነት መስዋዕቶች መዳን ቢቻል ኖሮ አምላክ ሰው መሆን ባላስፈለገው ነበር። መስዋዕት ሆኖ መቅረብ ባላስፈለገው ነበር። በፍጹም ምን ያደርጋል? በፍጡራን መዳን ቢቻል ኖሮ እሱ ሰው መሆን አያስፈልገውም ነበር። ከሰማይ ሰማያት መውረድ፣ ከቅድስተ ቅዱሳን ከድንግል ማርያም መወለድ፣ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ መቅረብ ባላስፈለገው ነበር። ነገር ግን ማንም ሊረዳን ማንም ሊያድነንና ሊታደገን ስላልተቻለ እሱ ሊያድነን ተገለጠ። እንደዚህም ይላል ቃሉ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ጀምሮ የተመዘገበውን ኃይለ ቃል እንመለከተው እስቲ። ቅዱሳን ሐዋርያት እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ የተናገሩት ቃል ነው። እስቲ ከኔ ጋር በሉ መዳን በሉ። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም የተነገረ ቃል መዳን በሌላ በማንም የለም። በቀደሙት አበው መዳን አልተቻለንም። በሕገ ልቡና በነበሩ በቅዱሳን ነቢያት መዳን አልቻልንም፣ አይቻልም። በመላእክት እንኳን መዳን አልተቻለም፣ አይቻልም። ከዚያ ከፍዳ ከኩነኔ ያዳነን ስም የባህሪ አምላክ የሆነው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ብቻ ነው። እሱም ያዳነን። ለዚህ ነው መዳን በሌላ በማንም የለም ብሎ አስረግጦ ይተናል። እንድንበት ዘንድ የሚገባ ለሰው ልጆች ሁሉ የተሰጠ ስም የአምላካችን የኢየሱስ ክርስቶስ ስም ነው። የሚያድንን እሱ ነው። የዳንበት የምንድንበትም ስም ነው ያለው። ለዚህ ነው አሁንም በቅዱስ አጠራሩ የጠራንና ያዳነን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም ሞት ሁላችንን ያድነን። አሜን። የመጀመሪያው ይሄ። ወደ ሁለተኛው እንለፍ። ሁለተኛ ይሄ ስም ያመንበትና የምናምንበት ስም ያመንበት ስም ነው፣ የምናምንበትም ስም። ይሄም በብዙ ስፍራ በቅዱሳት መጻሕፍት ውስጥ ተመዝግቧል። በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ጀምሮ የተመዘገበውን እንመልከት። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን እንደሆነ ታምኑ ዘንድ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ በምኑ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ
እናምን ዘንድ አምነንም በስሙ ሕይወት ይሆንልን ዘንድ ይሄ ተጽፏል። ወልደ ማርያም ወልደ አብ ነው ብለን እንድናምን ማለት ነው። በዚያ ዘመን የነበሩ ሰዎች ወልደ ማርያምን ወልደ ዮሴፍ ብለው ተሰናክለውበታል። እግዚአብሔር አምላካችን ሁላችንን ከመሰናክል ያድን። አዎ ተሰናክለውበታል። የእግዚአብሔር ልጅ ብለው ማመን ከብዷቸዋል፣ መቀበል ከብዷቸዋል። ለዚህ ነው ብዙ ጊዜ ራሱን እንዴት ከእግዚአብሔር ጋር ያስተካክላል፣ እንዴት እግዚአብሔር አባቴ ነው ይላል ብለው ይቃወሙት የነበረው አንደኛው ምክንያት እኮ ነው። አብዝተው የጠሉት፣ ያሳደዱት፣ ኋላም ሰቅለው የገደሉት እንዴት እግዚአብሔር አባቴ ነው ይላል፣ እንዴት የእግዚአብሔር ልጅ ነኝ ይላል። ይሄ እናቱን የምናውቃት የዚያች የማርያም ልጅ አይደለም? የጸራቢው የዮሴፍ ልጅ አይደለምን ብለው ተሰናከሉበት ነው የሚለው። የሚያሳዝነው የእነሱ መሰናከል ብቻ አይደለም። ዛሬም ይህን እየጠቀሱ የሚሰናከሉ ሰዎች ደግሞ ምን አለ አምላካችን ኢየሱስ ክርስቶስ? በእኔ የማይሰናከለው ሁሉ ብፁዕ ነው አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ በእኔ የማይሰናከለው ሁሉ ብፁዕ፣ ንዑድ፣ ክቡር፣ ምስጉን ነው። ምን ብሎ? ፍጡር ብሎ፣ ለማኝ ብሎ ተለማኙን አምላክ፣ አማላጅ ብሎ ተመላጁን አምላክ፣ የባህሪን አምላክ፣ የዘላለምን አምላክ፣ የባህሪ መድኃኒት፣ የጌቶቹን ጌታ፣ የኃያላንን ኃያል፣ የነገሥታትን ንጉሥ፣ የአማልክትን አምላክ ኢየሱስ ክርስቶስን ፍጡር ብሎ፣ ለማኝ ብሎ፣ ጠበቃ ብሎ፣ 1000 ዓመት ገዝቶ ስልጣኑን ለአብ ያስረክባል ብሎ ከአዳም ጋር እኩል ነው ብሎ ሚዛን ላይ እያቆመ የማይሰናከል ቢኖር ብፁዕ ነው፣ ንዑድ፣ ክቡር ነው፣ ምስጉን ነው ማለት ነው። ብዙዎችን እያሉ የተሰናከሉ ነው። ዛሬ ስሙን ይጠራሉ። አንዳንዶቹ ከአዳም ጋር እኩል ነው ብሎ ሚዛን ላይ ያቆሙታል። አንዳንዶቹ 1000 ዓመት ይገዛና ስልጣኑን ለአባቱ ያስረክባል ብለው የዘላለሙን አምላክ፣ የዘላለሙን ንጉሥ፣ የዘላለሙን ጌታ ግዛቱን በ1000 ዓመት ብቻ ይወስናሉ። አንዳንዶቹ በአብ ዙፋን ስር እየወደቀ የተነሳ ይቃትታል፣ ይጸልያል፣ ይለምናል፣ ይማልዳል ይሉታል። ተለማኙን አምላክ፣ ፈራጁን አምላክ እግዚአብሔር ልቡን አይስጣቸው። ዛሬም እንዲህ እያሉ የሚሰናከሉና የሚወድቁ አሉ። ስለዚህ ይህንን ማስተዋል ያስፈልጋል። አዎ ስሙ ያምንበትና የምናምንበት ስም ነው ያልነው ለዚህ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን፣ ወልደ አብ ወልደ ማርያም ነው ብሎ ማመን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2 ልደት አለው። የመጀመሪያው ልደቱ ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ያለ እናት ከአባት ብቻ ስለተወለደ የእግዚአብሔር አብ የባህሪ ልጁ ስለሆነ ተቀዳሚ ተከታይ የሌለው አንድያ ልጁ ስለሆነ የበኩር ልጁ ስለሆነ በመልክ የሚተካከለው በባህሪ የሚመስለው ልጁ ስለሆነ እነሆ የእግዚአብሔር ልጅ ተብሏል። በባህሪ ይተካከለዋል፣ በመልክም ይመስለዋልና የእግዚአብሔር ልጅ ተብሏል። ወልደ አብ ማለት ነው። ሁለተኛው ልደቱ ደግሞ ወልደ ማርያም የተባለው ነው። ከ5500 ዘመን በኋላ ያለ አባት ከእናት ብቻ ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ሥራ ቅድስተ ቅዱሳን ድንግል ማርያም በድንግልና ጸንሳ በድንግልና ስለወለደችው ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ስለሆነ የበኩር ልጇ ስለሆነ በሥጋ ወልዳ የሰጠችን ስለዚህ ወልደ ማርያም ተብሏል። የሰው ልጅ ያሰኘው ነው። አምላክ ወልደ አምላክ ነው። ይሄንን ነው ማስተዋል የሚያስፈልገው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው ያለው። አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ነው ያለው። ሌላ ነገር እናንሳ። ለተቀበሉት ሁሉ ግን ይላል። ምን ላሉት?
ለተቀበሉት መቀበል ማለት የባህሪ አምላክነቱን፣ የባህሪ ጌትነቱን፣ የባህሪ መድኃኒትነቱን፣ የባህሪ ፈጣሪነቱን ለተቀበሉት ማለት ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። አዎ እኛ የባህሪ አምላክነቱን ተቀብለናል፣ አምነናል። ወልደ ማርያም ወልደ አብ ነው ብለናል። የድንግል ማርያም ልጅ የእግዚአብሔር አብ ልጅ ነው ብለናል። ይህንን ያመንነው ለተቀበሉት ሁሉ ግን ማለት ነው። ብዙዎቹ አልተቀበሉም። ወደ እነርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም ነው ያለው። ሰቅለው ነው የገደሉት። የዮሴፍ ልጅ ብለው ነው ተሰነካክለው የወደቁት። እግዚአብሔር ሁላችንን እንዲህ ከመሰናክል ያድነን። ብዙዎች ተሰነካክለው ወድቀዋል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ልጅነት ይቀድማል። ልጆቹ ስለሆንን የምስጢሩ ተሳታፊዎች አድርጎናል። ልጅ ስለሆንን የምስጢሩ ተሳታፊዎች ሆነን ልጆቹ ስለሆንን እንደ ቸርነቱ እንደ ተስፋው ቃል የመንግስቱ ወራሾች ነን። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግስቱ ክብር ያብቃል። ልጅ ከሆኑ በኋላ ነው ሌላው የሚቀጥለው። ልጅ ከሆኑ በኋላ ነው ዲያቆን የሚኮነው፣ ቄስ የሚኮነው፣ መነኩሴ የሚኮነው፣ ቆሞስ፣ ኤጲስቆጶስ፣ ሊቀ ጳጳስ፣ ፓትርያርክ መሆን የሚቻለው መጀመሪያ ልጅ ሲሆኑ ነው። ልጅ ለመሆን ደግሞ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ማመን ያስፈልጋል። ምን ብሎ? የባህሪ አምላክ፣ የባህሪ ፈጣሪ፣ የባህሪ ጌታ፣ የባህሪ መድኃኒት፣ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ብሎ ማመን ያስፈልጋል። አምላካችን እግዚአብሔር ሁላችንንም ከዚህ እምነት አያናውፀን። ይሄ ሁለተኛው ነው። ያመንበት ስም የምናምንበት ስም ነው ያልነው ለዚህ ነው። በወልድ ውሉድ ተሰኝተናል፣ በክርስቶስ ክርስቲያን ተሰኝተናል። ስለዚህ ከዚህ ጸጋ መለየት አያስፈልግም። ሁለተኛው አይ ነው። ወደ ሶስተኛው እንለፍ። ሶስተኛው ይሄ ስም አጋንንትን ድል የምናደርግበት ስም ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ የተመዘገበው ቃል ይሄንን ነው የሚያስረዳው። 70ውን ተመልሰው ይላል 72ቱን አርድእት ነው ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረቡና እንዲህ አሉት፣ ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። አጋንንት በምን ተገዝተውልናል? በስምህ ተገዝተውልናል። ሃይማኖታችንን አጽንተን ምግባራችንን አቅንተን ስሙን ከጠራን አጋንንት አይቀርቡን። አጋንንትን ድል ማድረግ እንችላለን። እንኳን ወደኛ አይደለም ወገኖቼ፣ ከሌሎቹም እንኳን አጋንንትን ማራቅ ይቻለናል። መቼ? ሃይማኖታችን ስናጸናና ምግባሩን ስናቀር ስሙን በሚገባ ስንጠራው ያን ጊዜ አጋንንት አይቀርቡን። አጋንንት ይገዙልናል። አጋንንት ከእግሮቻችን በታች ይወድቃሉ። ስለኛ አይደለም፣ ስለ ስሙ ነው። ከኛ የሆነ ምንም ነገር የለም። እኛ የምናውቀው ባዶነታችንን፣ አምላካችን ግን ስለ ስሙ አጋንንትን ያረቅልናል፣ ይጥልልናል። የሰላምም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይጥለዋል ተብሎ ተጽፏል። ሮሜ 16 ቁጥር 20 ላይ የተመዘገበ ኃይለ ቃል ነው። አሁንም የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላታችን ዲያብሎስንና ሰራዊቱን ከእግሮቻችን በታች ጥሎ በቅዱስ መስቀሉ ይቀጥቅጥልን። ዛሬ በኢትዮጵያውያን መካከል እርስ በርስ እንድንጣላ፣ እርስ በርስ እንድንባላ፣ እርስ በርስ እንድንለያይ የሚያደርገን የጸብ አባት፣ የኃጢአት አባት፣ የሐሰት አባት ሰይጣን ዲያብሎስና ሰራዊቱ ናቸው።
ዲያብሎስ ነው ከመጀመሪያ ነፍሰ ገዳይ። ዛሬ ወንድም ወንድሙን ወገን ወገኑን በድንጋይ እየወገረና እየቀጠቀጠ በዱላ እየደበደበ በሰይፍ እየቀላ በገጀራና በሜጫ እየቀላ የሚገድለው በጠራራ ፀሐይ ሕፃናት ብለው ሳይምሩና ሳይራሩ ሽማግሌዎች ብለው ሳያፍሩና ሳያከብሩ እንክብካቤ የሚያስፈልጋቸው አራሶችን ጭምር እንኳን በጭካኔ እየወገሩ የሚገድሉት ዲያብሎስ ያደረባቸው ሰዎች ነው። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ጥንት መጀመሪያ ገና ሰው እንደዚህ ሳይበዛ በቃየል ላይ አድሮ አቤልን የገደለና ያስገደለ ዲያብሎስ እኮ ነው። ቃየል በወንድሙ በአቤል ላይ ቀንቶ የገዛ ወንድሙን በድንጋይ ወግሮ ገደለው። ለምን? የቃየል ስራ ክፉ ስለነበር፣ የአቤል ስራ በጎ ስለነበር። ቃየናውያን ሁሉ ጊዜ እንደዚህ ነው የሚያደርጉት። እነሱ በጎ ነገር አይሰሩም፣ ክፉ ነው ስራቸው። ደግሞ በጎ የሚሰሩትን ሰዎች በሕይወት እንዲኖሩ አይፈቅዱም። በሰይጣናዊ ቅናት ተነስቶ ቃየል ወንድሙ አቤልን በድንጋይ ወግሮ ገደለው። የአንድ አባት የአዳም ልጆች ናቸው። የአንድ እናት የሔዋን ልጆች ናቸው። ከአንድ አብራክ ተከፍለዋል፣ ከአንድ ማህፀን ወጥተዋል። ነገር ግን ሰይጣን ስላደረበት ቃየል ወንድሙን በግፍ ገደለው። በዚህ ዘመን ላሉት ለቃየናውያን ወገኖቻችን እግዚአብሔር ልቡን አይስጣቸው። ምንም ከፀሐይ በታች አዲስ ነገር የለም እኮ። ምናልባት የገዳዮቹ ስም ነው የሚቀየረው፣ የሟቾቹ ስም ነው የሚቀየረው። ብዙ አቤሎች በግፍ ተገድለዋል። አንዳንድ ቃየሎች ደግሞ አቤላውያንን እየገደሉ ነው ያሉት። ይህንን እስቲ ላንሳው። ቅዱስ ዮሐንስ በመልእክቱ ሲጽፍ እንደዚህ ብሎ ነው ያመጣው። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው ብሎ ያመጣዋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ጀምሮ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10 የእግዚአብሔር ልጆች ሲል አሁን በጸጋ ነው። ሃይማኖታቸውን ያጸኑ፣ ምግባራቸውን ያቀኑ፣ እንደ እግዚአብሔር ፈቃድ የሚመላለሱ የእግዚአብሔር ልጆች ናቸው። አቤልን የሚመስሉ ሃይማኖታቸውን ያላጸኑ፣ ምግባራቸውን ያላቀኑ ክፉዎች፣ የዲያብሎስን ፈቃድ የሚፈጽሙ፣ በኃጢአት የሚመላለሱ ጨካኞች፣ ነፍሰ ገዳዮች ደግሞ የዲያብሎስ የግብር ልጆች ናቸው። ለዚህ ነው የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ብሎ ነው ያለው። ከሁለቱ ውጭ መሆን አይቻልም። ወይ የእግዚአብሔር ነው ወይ ደግሞ የዲያብሎስ ነው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም አለ። ቀጠለ እንደዚህ ብሎ አነሳ። ከክፉ እንደነበር አለ። ከክፉ ከዲያብሎስ እንደነበር ወንድሙንም እንደገደለ እንደ ቃየል አይደለም። ቃየል እንግዲህ የዲያብሎስ የግብር ልጅ ተብሏል። አቤል የእግዚአብሔር ልጅ ተብሏል። ሁለቱም ግን የአዳምና የሔዋን ልጆች ናቸው። ለምንስ ገደለው ይላል። ለምንድን ነው የገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው የሚለው። ምክንያቱም ቃየል ገበሬ ነበር፣ አቤል ደግሞ እረኛ ነበር፣ በጎች ጠባቂ። ቃየል ለእግዚአብሔር አሰስ ገሰስ የሞላበት እንክርዳድና ሲናር ያለበት ገብስ ይዞ ቀረበ። ምናምንቴ ቁርባን እንኳን እግዚአብሔር ፊት ሰው ፊት የማይቀርብ መስዋዕት ይዞ ቀረበ። አቤል ግን በሕገ ልቡና ተጠቦ ተጨንቆ ከአባቱ ከአዳም ተምሮ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይስማማዋል አለና ከሚጠብቀው በጎች መካከል ያማረውን ጠቦት ይዞ ቀረበ። ቀንዱ ያልከረከረ